ሆኜ እጠብቀዋለሁ ያልከው ጌታ፣ እኔ ብትገለኝም እጠብቃለሁ ያልከው ጌታ፣ ብትቆይም እጠብቃለሁ ያልከው ጌታ፣ እመነኝ እግዚአብሔር ምስክሬ ነው። ከፊት የሚታይ ነገር የለም፣ ከኋላ ከተፍ ይላል። ዘንድሮ ልንገርህ፣ ለህይወትህ በሰጋበት ቦታ፣ ለመኖርህ በሰጋበት ቦታ እግዚአብሔር ፕሌስ ያደርጋል። አሜን በል። ምንም በማይታይበት ቦታ እግዚአብሔርን ተደግፈ አየሩን አይደለም፣ ምድሪቷን አይደለም፣ ገንዘብን አይደለም፣ በኢየሱስ ፍሬያማ ትሆናለህ። እግዚአብሔር ለዚህ ወር ለዚህ ሳምንት ድምፅ አለው ላንተ። በህይወትህ በሰጋበት ቦታ በኢየሱስም ትበዛለህ። ይሄው እግዚአብሔር አምላክ ምን ይለኛል ዛሬ ብለህ ነው አይደል የመጣው? እነግርሃለሁ፣ እግዚአብሔር ምስክሬ ነው። በሰጋበት ቦታ እግዚአብሔር ገዢ ያደርጋል፣ መሪ ያደርጋል። እግዚአብሔር ካንተ ጋር ይሁን እንጂ በቤት ያለው እህል አይደለም፣ በአካውንት ያለው ገንዘብ አይደለም። የኢኮኖሚክ መሰረት በማይናወጥ እጅ ነው የተያዝከው። ሰይጣን ሊያስለቅቅህ፣ ሰይጣን እጅክ ላይ ያለውን ነገር ሊመታ፣ እግዚአብሔር ሊመጣ ወደ አንተ ሊመጣ፣ ታሪክ ሊቀየር፣ በተገፋበት ሰፈር ልትከብር፣ ባጣበት ሰፈር ልታገኝ፣ በተዋረድክበት ሰፈር ታሪክን ይቀየር። እግዚአብሔር አንተን መባረክ የሚፈልገው እዛ ያጣበት ሰፈር ነው፣ የተዋረድክበት ሰፈር ነው፣ የወደክበት ሰፈር ነው፣ ብዙ የተባልክበት ሰፈር ነው። ስም በጠፋበት ሰፈር ታሪክን እግዚአብሔር ይቀይረዋል። ሰይጣን ያውቃል፣ ልትጎበኝ እንደሆነ ያውቃል፣ ታሪክ ሊቀየር እንደሆነ ያውቃል። በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ፣ ጽዋዬ የተረፈ። እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው። እዛው ሰፈር እዛው ቦታ ታሪክን የሚቀይር ቅባት ያገኛል። የሆነ ሰው ዛሬ እግዚአብሔር ታሪኩን ይቀይርለታል። ዮሴፍ ግን እንደተጠራ ዛሬ አንድ ሰው ይጠራል። ለመሰለ የተቀመጥከው እግዚአብሔርን ፈርተ እንጂ ሁኔታውን ፈርተ አይደለም። እግዚአብሔርን የሚያስደስተው ጉዳይ ይሄን ነው። ሞኞና አይደለም የተቀመጥከው፣ እግዚአብሔርን ፈርተን የተቀመጥከው። ባስቀመጠኝ በዛ ቦታ እጠብቀዋለሁ ብለን የተቀመጥከው። ስለዚህ ስፍራህን አትለቅም። ተገፍተሃል፣ ስፍራህን አትለቅም። ለምን ቀንና ማታ እየገፉ አይቀመጡም? እነሱ መግፋት ካልደከማቸው መግፋት ይችላሉ። እኔ ግን አምላኬ ሳይለኝ ስፍራዬን አልለቅም፣ ቦታዬን አልለቅም። ተወራብኝ ብለህ ስፍራ እንዳትለቅ አንተ። እነሱ ማውራት አይደለም፣ ከፈለጉ ቅዳሜ በአዲስ ዘመን ሊያሳትሙት ይችላሉ፣ በጋዜጣ ሊያሳትሙት ይችላል። ኤልሳ ልጇን ከሞት ያስነሳላት ሴት፣ አንቺ ከቤተሰቦች ጋር ተነሽና ወደምታገኙ ምድር ሄደሽ ተቀመጪ፣ እግዚአብሔር ረሃብ ጠርቷል፣ ለ7 ዓመት ይቆያል አላት። ወደ ፍልስጤም ምድር ሄዳ ተቀመጠችና መጽሐፍ ቅዱስ ሲናገር ከ7 ዓመት በኋላ ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሱ በሄደች ጊዜ ይላል ጊያዝና ንጉሱ ይጫወታሉ። ኤልሳ ያደረገውን ታምራት ጊያዝ ለንጉሱ ይነግረዋል። እየነገረው እያለ ሴትዮዋ አቤቱታ ለማቅረብ ስለ ቤቷና ስለ መሬቷ ስትቀርብ ንጉስ እንዴ ያንቺ እኮ ልጇ ከሞት ተነሳላት ብዬ ኤልሳ ያደረገውን ታምራት የነገርኩ እቺ ሴት ነች። ከ7 ዓመት በኋላ አረሳትም። ይገርማል። ከዛስ ለምን መጣች ተብሎ ሲጠየቅ ስለ መሬቷ አቤቱታ ልጠይቅ ነው። ንጉስም እንደዚህ አለ፣ መሬቷን ብቻ አይደለም አለ፣ ለ7 ዓመት የመሬቷን ፍሬ ጨምራችሁ ስቋታል። እግዚአብሔር ብሎክ ስትንቀሳቀስ በሌለበት ሲዝን ያልነበረ ነገር እቺ ይገባል። መሬቱ ቢመለስ አንድ ጉዳይ ነው። ባለፈው 7 ዓመት በምድሪቷ ላይ ረሃብ አልነበረም እንዴ? ሌሎቹ ሲያርሱ እሷ ሳታርስ አልቀረችም። በሁሉም ነው ያልዘሩት፣ ሁሉም ነው ያላጨዱት። የሷን ልዩ የሚያደርገው ባልታረሰበት ዘመን፣ ባልታጨደበት ዘመን የሷን ልዩ የሚያደርገው ስትሄድ ምድረ በዳውን ፈርታ አይደለም የሄደችው፣ እግዚአብሔር ብሏት ነው የሄደችው። ረሃቡን ፈርታ አይደለም የሄደችው፣ እግዚአብሔርን ታዛ ነው የሄደችው። ዛሬ እነግርሃለሁ፣ እግዚአብሔርን ሰምተህ ተቀምጠሃል፣ እግዚአብሔር ደሞዝን ይከፍልሃል። እዚህ ቦታ ቁጭ በል ብሎ ቁጭ ብለህ